ሰላምና ክብር ለእናንተ ይሁን። ይህ ፖለቲካሊ ሙስሊማ ነው። ባለፈው ቪዲዮአችን ላይ በዘይነብ አልገዛሊ የህይወት ጉዞና ለሙስሊም ሴቶች መብት ባበረከቱት ታላቅ አስተዋጽኦ በተለይም ፌሚኒዝምን ከእስላማዊ መርሆች አንጻር እንዴት እንደሞገቱት ተመልክተናል። ዘይነብ አልገዛሊ የሴቶችን ድምፅና ማህበራዊ ሚና በእስላማዊ ማዕቀፍ ውስጥ በማጠናከር ፈርቀዳጅ ነበሩ። ዛሬ ደግሞ ይህንን ሐሳብ በማስፋት ዘመናዊ ዓለም ነፃነት ብሎ የሚጠራውን ነገር ያሳሰብ ወረራ ቢሆንስ የሚለውን ጥያቄ እናነሳለን። ለበርካታ አስርተ ዓመታት ሊበራል ፌሚኒዝም ራሱን የሴቶችን ነፃነት ዓለም አቀፋዊ መፍትሄ አድርጎ ቀርቧል። ነገር ግን በእስላማዊ እይታ ሲቀኝ እንደ ዶክተር መርየም ጀሚላ ያሉ ምሁራን ዓለማዊ ወይም ሴኩላር ፌሚኒዝምን ሴቶችን ነፃ ያውጣል ከማለት ይልቅ ዋጋቸውን በካፒታሊዝምና በግለኝነት መስፈርት እንደገና ይተረጉመዋል ሲሉ ይከራከራሉ። ይህንን ጥልቅ ትችት ለመረዳት የመርየም ጀሚላን የጽሑፎቿን ያህል ማራኪ ወደ ሆነው የህይወት ጉዞዋ እንጓዛለን። በኒውዮርክ ማርጋሪት ማርክስ ተብላ የተወለደችው ይህች ምሁር በስፋት የምዕራባውያንን ፍልስፍና በወጣትነቷ ተጎንጅታለች። ነገር ግን እውነተኛውን የነፍሷን ጥማት ያረካችው በእስልምና ጥላ ስር ነበር። በ1962ም አዲሱን የእምነትና የእውቀት ፍለጋ ወደ ፓኪስታን ተጉዛ ነበረ። ጀሚላ ከሩቅ ሆኖ እንደሚተቹ ሰዎች አልነበረችም። የምዕራቡን ዓለማዊ አስተሳሰብ ከውስጥ አጥርታ ታውቀው ነበር። ዘ ፌሚኒስት ሙቭመንት ኤንድ ሙስሊም ውመን በተሰኘው መጽሐፏም የምዕራቡን ስርዓተ ጾታ እሳቤ ወደ ሙስሊም ዓለም የማስከበሩን ድብቅ አጀንዳ በጥበብ ገላልጣ አሳይታናለች። ጀሚላ በዚህ አመለካከትና በእስላማዊ መሪ መካከል ያሉትን ሶስት ዋና ዋና ልዩነቶች በቀላሉ ታስረዳናለች። የመጀመሪያው ፌሚኒዝም ትኩረቱን ሙሉ በሙሉ በግለሰብ ነፃነት ላይ ሲያደርግ፣ እስልምና ግን ቤተሰብን የጠንካራ ማህበረሰብ መሰረት አድርጎ ይመለከተዋል። በቤተሰብ ውስጥ መብቶችና ኃላፊነቶች ተነጣጥለው ሳይሆን እርስ በእርስ የተሳሰሩ መሆናቸውን ያሳያል። ሁለተኛ ምዕራባዊ አስተሳሰብ ወንድና ሴትን በሁሉም ነገር አንድ ለማድረግ ሲሞክር እና ልዩነቶችን እንደ ጭቆና ሲያይ፣ እስልምና ግን የወንድና የሴትን መንፈሳዊ እኩልነት ያረጋግጣል። ነገር ግን በህይወት ውስጥ ያላቸውን ማህበራዊ ድርሻ እንደ ተደጋጋፊ አድርጎ ይቀርጻቸዋል። በመጨረሻም ጀሚላ የምዕራባውን ህይወት መስፈርት እንዲሁ ዝም ብሎ መቀበል የሙስሊም ሴትነትን እውነተኛ ባህላዊና መንፈሳዊ ዋጋ ያጠፋዋል ስትል ታስጠነቅቃለች። የጀሚላ እሳቤ ሴቶችን በማህበረሰብ አገልግሎት ውስጥ እንዳይሳተፉ የሚከለክል አልነበረም። እሷ ራሷ ከ30 በላይ መጽሐፍትን ያበረከተች ታላቅ ምሁር ነበረች። ይልቁንም የእሷ ጥበብ የተሞላበት መከራከሪያ የሴቶችን እውነተኛ ክብርና ነፃነት የሚመጣው ዓለማዊ የወንዶችን የህይወት ዘይቤ በመኮረጅ ከቤት በመሸሽ ወይም ጋብቻን እንደ እስር ቤት በማየት ሳይሆን እናትነት፣ የቤተሰብ አስተዳደርና መንፈሳዊ አገልግሎት ከካፒታሊዝም የገበያ መዘወሪያነት በላይ የጎላ ህብረተሰባዊና ስልጣናዊ ዋጋ እንዳላቸው በመረዳት ውስጥ ነው የሚል ነበር። ዶክተር መርየም ጀሚላ የፍልስፍና ሞዴል አንድ ሁለንተናዊ ጥያቄ ያቀርባል። ነፃነትንና ሰብአዊ ክብራችንን የምንመዝነው በባዕድ ዓለማዊ መነጽር ወይስ በመለኮታዊ መመሪያ? የእሱ አካዳሚክ ጥናት የሴት ልጅ ተፈጥሯዊና ማህበራዊ ህልውና በጊዜያዊ ሰው ሰራሽ ንድፈ ሀሳቦች ላይ ብቻ መሆን የለበትም ትላለች። ትክክለኛውን የነፃነትና የፍትህ መሰረት በአላህ ድንቅ ድንጋጌ ላይና እንደዚሁም በዚህ በሚያነቃቃ ጥበብ እንድንሞላ ጥሪዋን ታቀርባለች። በመጨረሻም ዛሬ በማህበራዊ ሚዲያችን ላይ የምናየው የፌሚኒዝም ንቅናቄ ነፃነትን የሚያበስር ቢመስልም የራሳችንን መሰረት የሚያስረሳ ጥሪ በመሆኑ እውነተኛ ክብራችንን ለማረጋገጥ የሌሎችን አስተሳሰብ በየዋህነት ከመኮረጅ ይልቅ ወደ ራሳችን ጥበብና እሴት ልንመለስ ይገባል። ምክንያቱም ውዱ ነቢያችን ሰለላሁ ዐለይሂ ወሰለም በመጨረሻው የሐጅ ስብከታቸው እንዲህ ብለው ነበር፣ አላህን ፍሩ፣ ሴቶች በእጃችሁ ላይ ያሉ የአላህ አደራዎች ወይም አማና ናቸው በማለት እንዳስተማሩት እስልምና ሴትን ልጅ በባዕድ መነጽር የምትለካ ሳይሆን ልዩ ክብርና ጥበቃ የተሰጣት ታላቅ አደራ አድርጎ አክብሮታል። በዚህ መለኮታዊ አደራችን ላይ ጸንተን ልንነቃ ይገባል። መልእክቱ ከተመቻችሁ እንደ ሁልጊዜው ላይክና ሼር በማድረግ ለብዙዎች ያድርሱ።
ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ወዳጅ ሁኑ። ይህ ፖለቲካሊ ሙስሊማ ነው። እኔ ዘቢባ ሐሰን መሐመድ ነበርኩ። ሰላም።